ايوت ما شاء الله ይሄ ነው የአዲስ አበባ ኤርፖርት يا عيني على المطار ምን አይነት ኤርፖርት ነው ያላቸው በአዲስ አበባ ما شاء الله تبارك الله عليه الله ይባርክላቸው በተቃራኒው የኛ ኢትዮጵያዊ ሆኖ ይሄንን ሚረግም ደግሟል ምን ይሰራልናል ይሄ አሁን ምናምን ይላል عجيب ما شاء الله ደግሞ ኤርፖርቱን አያችሁት ይላል من አይነት ደስ የሚል ኤርፖርት يا اخوان انا انصدمت من قوه الخطوط الاثيوبيه የኢትዮጵያን ኤርዌይስ ታላቅነት አይቼ እንصدمت ይላል እንصدمت ማለት ልቤ አልቻለም ማለት ነው ሰዎች እንደዚህ ነው የሚገልጹ ሰዎች ለኛ ያላቸው እይታ ይሄ ነው እኛ ግን ለራሳችን ያለን እይታ ያዝናል ኤርፖርታቸውን ብቃት ኃይል አየሁት ይላል تركيا والخطوط القطريه ከቱርኪያ ከኳታር ቀጥሎ የዓለም ህዝብን በትራንዚት በማገናኘት አራተኛ ተደርጎ የሚታሰበው ይህ ኤርፖርታቸው ይላል ممتاز الاولى في افريقيا በአፍሪካ ደግሞ አንደኛ የሆነው ኤርፖርታቸው شوف المطار كيف እዩት ኤርፖርታቸውን እዩት በዚህ ኤርፖርት ውስጥ የሽግግር የህዝቦች መለዋወጥ የሚደረግበት የትራንዚቱ ኃይልና ብቃት የሚገርም ነው تربط بين آسيان أوروبان أفريكان متاجنين والله صراحة بقلت بأرجت بدأم سربرايز دنيا المالت صدمت مالت عن نجار عندي إلكتريك سيز مسمى سميت ما نزرونيال هنا في أثيوبيا تدنك يالو تجرم يال أهون يالنو إثيوبيا نو عند سعودياوي كإيربورت سيورد والله አልቻለም በቃ ተንከተከተ انا في الجنه የት ነኝ ጀነት ውስጥ አዱንያ ላይ ነኝ ወይስ ጀነት ውስጥ ነኝ እዩት ጀነ ያ አላህ ያ ለጢፍ ጌታዬ ቸሩ ገሩ ጌታዬ ይሄን የምታሳየኝ ምድርን ነው ያ አላህ በቃ አልቻለም ስሜቱን መቆጣጠር አቃተው አልቻለም በቃ ይሄ የእውነት ስሜቱ እንደሆነ በደንብ ያስታውቃል ሰው አልቻለም በቃ ይሄ ጀነት ነው ይላል ያ አላህ ገና ከአውሮፕላን ወርዶ የሚያየው ይሁት አየራቸው የጀነት ነው ይላል الجو البارد الجميل በጣም ቅዝቅዝ ያለ ደስ የሚል አየር توقعت فيها الوقت በዚህ ወቅት ላይ እንዴት የዚህ አይነት አየር ሊኖራቸው ይችላል አላመንኩም اجواء رائعه ሚገርም አየር جدا በጣም ወፈፍ የሚያረግ خرافي ማለት አቅል የሚያስት خرافي سلام ይሄ በጣም በነገራችን ላይ በሚሊዮን የሚቆጠር እንትኖች ያሉት ነው ተከታዮች ያሉት ሳውዲያዊ ሰው ነው በአዲስ አበባ በአሁኑ ሰዓት 13 ዲግሪ ሴንቲግሬድ ነው እነሱ ጋር 40 ምናምን ነው وش الناس اللي عايش ምን አይነት ህይወት ውስጥ ነው ያሉት እነዚህ ሰዎች ምን አይነት ነዒም ማለት ምን አይነት ጸጋ ውስጥ ነው እየኖሩ ያሉት باجواءكم الجميله يا الله يጨምርላቸው ያለ ይጸልያል አላህ ያሳምርላቸው